በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይፍቱኝ እንበል። አጭር ምክር አዘል ስነ ጽሑፍ። እንጨት በመሸጥ ስራ የሚተዳደሩ ሁለት ባልንጀራሞች ነበሩ። እንጨቱን የሚሸጡት ደግሞ በጀልባ ጭነው ከሐይቁ ማዶ በመውሰድ ነበር። አንድ ቀን እንጨታቸውን በጀልባ ከጫኑ በኋላ ምሽቱን ለመቅዘፍ ተስማምተው ወደ ከተማ ጎራ አሉ። አልኮልም ነገር ሲጎነጩ አመሹ። ሰዓታቸው ሲደርስ ሁለቱም እንደሰከሩ ጀልባዋ ላይ ይወጡና መቅዘፍ ጀመሩ። ሌሊቱን ሙሉ ቢቀዝፉም ሲነጋ ግን ጀልባዋ ከቦታዋ ንቅንቅ አላለችም ነበር። ምክንያቱም ደግሞ ሁለቱ ሰካራሞች ጀልባዋን ሲቀዝፉ ያነጉት ከወደቡ እንደታሰረች ነበርና ነው። ሰካራሞቹ ጀልባዋን ከመቅዘፋቸው በፊት እስራቷን ሊፈቷት ይገባቸው ነበር። ግን ይህንን ነገር በምን ያስተውሉት? ሁልጊዜም ቢሆን አንድን ስራ ከመጀመራችን በፊት ቆም ብለን ልናስብ፣ የሚፈታም ነገር ካለ ልንፈታ ይኖርብናል። ነፍስ በኃጢአት ታስራ በስጋ ሕይወት ብቻ ማምለክ ሂደቱ ጊዜ ቢፈጅም ጉዞው አድሮ ቃሪያ ወይም ከርሞ ጥጃ አይነት ነገር ነው። ይልቁንም ደግሞ የምንሰራው ስራ በማህበርና በጋራ ሲሆን በስራ ሂደት የተተበተቡ ቋጠሮችን ከስነ አእምሮ ፈትቶ መጀመር ፈውስ ነው። በብዙ የመለያየት ቋጠሮ ተይዞ በህብረት አገለግላለሁ ብሎ መነሳት አይቻልም። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነዛን የሆሳዕና አህዮች በቀጥታ አምጡልኝ ብቻ አላለም፣ ፈትታችሁ አምጡልኝ እንጂ። አልዓዛርንም ከመቃብር ሲያስነሳው ፍቱትና ይሂድ ተዉት ነበር ያለው። ዮሐንስ ወንጌል ምዕራፍ 11 ቁጥር 34። ውድ አድማጮቻችን፣ ያለ ንስሐ የሚደረግ የክርስትና ጉዞ አስሮ ቀዘፋ አንድ ናቸው። ለዚህም ቢሆን ሁል ጊዜ ከካህን እየቀረብን አባታችን ይፍቱን ማለትን አንርሳ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።